ለመሆኑ ብርሃንን ያለ ጨለማ፣ ጨለማንም ያለ ብርሃን ሊኖሩ ይችላሉ? መልሱ በጣም ቀላል ነው። አይችሉም። ልክ እንደ ተፈጥሮ ውህደት ቀን ከሌሊት፣ ብርሃን ከጥላ ጋር ይተሳሰራል። መለየትም አይቻልም። በጥንታዊ የቻይናን ፍልስፍና የይን ኤንድ ያንግ እንደተገለጸው በብርሃን ውስጥ ጥቁር ነጥብ አለ፣ በጨለማ ውስጥም የብርሃን ነጥብ አለ። አንዱን ያለ አንዱ ማሰብ ፍጹም አይቻልም። ስለዚህ በብዙ ብርሃን ውስጥ ጥቂት ጨለማ፣ በብዙ ጨለማ ውስጥ ጥቂት ብርሃን ሊኖር ግድ ነው። ነገር ግን እኛ ሰዎችን በፍጹም ጥቁርና በፍጹም ነጭ ብቻ የመመደብ ከፍተኛ ዝንባሌ ወይንም ሞራል ዱዋሊዝም አለብን። ታዋቂው ደራሲ ፊዮዶር ዶስቶቭስኪ ግን ይህንን ሰዋዊ ተቃርኖ ሲያሳይ ሰዎች ክፉዎችም ቢሆኑ እኛ ግን እንደምናስበው ፍጹም የጨለሙ አይደሉም፣ እኛ ራሳችንም ብንሆን ፍጹም ንጹሐን አይደለንም ይላል። ነገሮችን በዚህ ደረቅ ብርሃንና ጨለማ የመፈየድ ትልቁ ችግር በምክንያታዊነታችንና በባህሪያችን ላይ ትልቅ ተጽዕኖ ይፈጥራል፣ ትልቅም ጉዳት ያመጣል። የመጀመሪያው ጉዳት ኢንቴሌክቹዋል ሂዩሚሊቲ ብሮከን ነው። ራሳችንን ከትክክለኛው ወይም ከብርሃን ወገን ብቻ አድርገን እንድቆጥር ያደርገናል። ይህም ሁሉንም ነገር አላውቅም የሚለውን ሳይንሳዊ፣ መንፈሳዊና ምክንያታዊ የሆነ የትህትና አስተሳሰብን ወይም ኢንቴሌክቹዋል ሂዩሚሊቲን ይሰብረዋል። ሁለተኛው ጉዳት ሶሻል ትራይባሊዝም ፊውል የምንለው ነው። ማህበረሰብ ደረጃ ሰዎችን እኛና እነሱ በማለት ለመከፋፈል ምቹ ሜዳ ስለሚፈጥር የፖለቲካዊና ማህበራዊ ጽንፈኝነት ወይንም ትራይባሊዝም ዋነኛ አቀጣጣይ ነዳጅ ሆኖ ያገለግላል። በስነ ምግባር ሳይንስ ውስጥ የሰው ልጅ ውሳኔዎችን ለምን ጥቁርና ነጭ ማድረግ እንደማንችል የሚያስረዳ አንድ ታዋቂ ጥናት በፎንቲርስ ጆርናል ላይ ወጥቷል። ጥናቱ ላይ በስራ ቦታችሁ ላይ አንድ ከባድ ውሳኔ መወሰን አለባችሁ እንበል። ህግን ተከትላችሁ በትክክል ብትወስኑ ድርጅቱ ሊከስርና በመቶች የሚቆጠሩ ሰራተኞች ከስራ ሊባረሩ ይችላሉ። ህጉን ትንሽ አሻሽላችሁ ወይም አመቻምቻችሁ ብትወስኑ ግን ድርጅቱንም ሰራተኞችንም ታተርፋላችሁ። ይህ ነው የግራጫ ቀጠና ትግልና ዋና ሀሳብ። ፍጹም ትክክል ወይንም ፍጹም ስህተት የሚባል ውሳኔ የለም። እናንተ ብትሆኑ ግን የትኛውን ትመርጣላችሁ? ይህንን ጥያቄ ለያም ፋሚሊ ቤተሰብ ትቻለሁ። ነገር ግን አንድ ታላቅ ጸሐፊ አማካሪ የሆነው የኒኮላይ ማካቬሊን ሀሳብ ለእናንተው ላካፍላችሁ። ኒኮላይ ማካቬሊ ዘ ፕሪንስ በተባለው ወይንም ልዑሉ ተብሎ በተተረጎመው መጽሐፉ ላይ በአመራር ውስጥ የተቋም ወይም የመንግስት ጥቅም ከምንም በላይ መሆኑን ይከራከራል። ማካቬሊ እንደሚለው አንድ መሪ ተቋሙ ወይም ሀገሩ እንዳይፈርስ ለማድረግ አንዳንድ ጊዜ ከደረቅ ስነ ምግባር ውጭ ሆኑ ነገር ግን ውጤታማ ውሳኔዎችን ለመወሰን ይገደዳል ይላል። በሰዎች የዕለት ተዕለት ውሳኔ ስነ ምግባርና ምርጫ ውስጥ ግራጫ ቀጠና የሚገለጸው ፍጹም ትክክል ወይንም ፍጹም ስህተት የሌላቸው ውስብስብ ህይወት ውሳኔዎች ሲያጋጥሙ ነው። እነዚህ ውሳኔዎች በሶስት ዋና ዋና ክፍሎች ውስጥ በተግባር ይገለጻሉ። አንደኛው ጥቅምና ጉዳትን በማመዛዘን የሚጠይቁ ዕለታዊ ውሳኔዎችን መወሰን ሲሆኑ ለምሳሌ የተሻለ ደሞዝ የሚያስገኝ ነገር ግን የቤተሰብ ጊዜ የሚቀንስ ስራን ለመምረጥ ወይም ደግሞ ወደፊት ሁኔታ ምን እንደሚሆን በእርግጠኝነት ሳይታወቅ ባለን ውስን መረጃ ላይ ተመስርተን መወሰን መገደዳችን ነው። ይህ ትልቁ ጥቅምና ጉዳትን የማመዛዘን የሚጠይቁ ዕለታዊ ውሳኔዎች ማሳያ ነው። ሁለተኛው የስነ ምግባር አጣብቂኞች ወይም ኤቲካል ዳይላማስ የምንለው ነው። የሚከሰቱት ሁለቱ እኩል ዋጋ ያላቸው ስነ ምግባራዊ እሴቶች ፊት ለፊት ሲጋጩ ነው። ለምሳሌ የአንድን ሰው ስሜት ላለመጉዳት እውነታውን በከፊል መደበቅ ወይንም በጎ ውሸት ዋይት ላይ መዋሸት የታማኝነትና የደግነት እንዲሁም የርህራሄ እሴቶች ጋር ያጋጫል። ሌላኛው በምርጫዎች ስፔክትረም ውስጥ ሁለቱም ምርጫዎች ጉዳት ያላቸው ሲሆኑ ትንሹን ጉዳት ሌዘር ኦፍ ቱ ኤቭልስ መርጦ ለመጓዝ መገደድና ለእኛ ትክክል የሆነ ምርጫ ለሌላው ሰው ስህተት ሊሆን እንደሚችል ተረድቶ የሰዎችን ምርጫ ያለመፈረጅ ብስለትን ይጠይቃል። ይህ የግራጫ ቀጠና እውነታ መልካም ምኞት ኖሮን ነገር ግን ካለማወቅ የምናጠፋው ጥፋት ውስጥ
በጉልህ ይገለጻል። በዚህ ሁኔታ ውስጥ የልብ ፍላጎት ብርሃናችን እና ተግባራዊ ውጤት ጨለማችን ፊት ለፊት ይጋጫሉ። ይህን በምሳሌ ለማስረዳት እንሞክር። በልጆች አስተዳደግ ውስጥ ወላጆች ለልጆቻቸው ካላቸው እጅግ የበዛ ፍቅር የተነሳ ሁሉንም ነገር በማሟላት ልጆቻቸውን ጥገኝነታቸው የላቀ፣ ራሳቸውን የማይችሉ፣ በጣም ደካማ ሆኖ እንዲያርጉ ያደርጓቸዋል። በግንኙነት ውስጥም አንድን ወዳጃችን ለመርዳት በማሰብ ካለማወቅ የተሳሳተ ምክርን በመስጠት ውጤቱ ሕይወቱን የበለጠ ሊያወሳስብበት ይችላል። በጤና እንክብካቤ የታመመን ሰው ለመርዳት በማሰብ ካለማወቅ የተሳሳተ ባህላዊ መድኃኒት ወይም ሕክምናን መስጠት በሽታውን ሊያባብስበት ይችላል። ነገር ግን ሀሳቦቻችን፣ ኢንቴንሽኖቻችን መልካም ቢሆኑ ውጤቶቻችን ግን እንዳሰብነው ጥሩ ላይሆኑ ይችላሉ። በሞራል ፍልስፍና ታሪክ ውስጥ እነዚህ ውሳኔዎች በተለያዩ መንገዶች፣ በተለያዩ እይቶች ይመዘናሉ። የኢማኑኤል ካንት የዲዮንቶሎጂ ፍልስፍና ነው። ይህ ፍልስፍና የድርጊቱን ስነ ምግባራዊ ዋጋ የሚመዝነው ሰውየው ውስጣዊ ዓላማ ወይም ኢንቴንቱ ላይ ብቻ በመሆኑ ዓላማው መልካም ከሆነ ውጤቱ ቢበላሽ እንኳን ግለሰቡ ክፉ ተብሎ ሊፈረጅ አይገባውም የሚል መከራከሪያ ሀሳብ ያነሳል። በተቃራኑ የጆን ስቱዋርት ሚል ዩቲሊቴሪያኒዝም ወይንም ኮንሲኩዌንሻሊዝም የድርጊቱን ትክክለኝነት የሚመዝነው በመጨረሻው ውጤት ወይም በኮንሲኩዌንስ ላይ ብቻ በመሆኑ ዓላማው ምንም ይሁን ምንም ውጤቱ ሰውን ከጎዳ ድርጊቱ ስህተት ነው ብሎ ያምናል። ከነዚህ ከሁለቱ ታላላቅ ሰዎች በኋላ ይህንን ሀሳብ ያነሳው ፍሪድሪክ ኒቼ ነው። ፍሪድሪክ ኒቼ ቢዮንድ ጉድ ኤንድ ኢቭል በሚለው እጅግ በጣም የተወደደው ትልቁ መጽሐፉ ላይ እንዲህ ያለውን ሀሳብ አስፍሯል። የሰው ልጅ ድርጊቶችን በውጤታቸው ብቻ ከመመዘን ወደ ዓላማቸው መመዘን ተሸጋግረን ነበር። አሁን ግን ዓላማን ብቻ ማየት አይበቃም፣ ከጀርባ ያለውን ስውር ባህሪ መመርመር ያስፈልገናል ሲል እናስተውላለን። የግራጫው ቀጠና ፍልስፍና እነዚህን ጽፎች በማቀናጀት ድርጊቱንና የድርጊቱን ባለቤት ለይቶ ለመገምገም እንዲሁም ለመመርመር ያስችላል። በዚህ መሰረት ድርጊቱ ስህተት ቢሆንም ሰውየው ማንነቱ ግን ክፉ ሳይሆን ደካማ ወይም ያልተረዳ ወይም ያልተገነዘበ ያላገናዘበ መሆኑን በመቀበል በሞራላዊ ፍልስፍና የሞራል ዕድልን፣ በመንፈሳዊ እይታ ደግሞ አለመፍረድን፣ በስነ ልቦና ደግሞ የጥላ ማንነትን እንድንረዳና ከግምት ውስጥ አስገብተን እንድናስብ ይረዳናል። ይህንን ሀሳብ ለመረዳት በሁለተኛው የዓለም ጦርነት ወቅት የነበረው በኦስካር ሸንደርልን ታሪክ ማየት እንችላለን። ሸንደርን ከግል ስነ ምግባሩ አንጻር ሴሰኛ፣ ገንዘብ ወዳድና ናዚዎችን አብዝቶ የሚደግፍ መጥፎና አውሬ ሰው ይመስል ነበር። ነገር ግን በውስጡ የነበረው ሰብአዊነትን በመጠቀም 1200 በላይ አይሁዳውያንን ከሞት የታደገ ታሪካዊ ጀግና ሆኗል። እሱ የኖረው የሰራውም በዚሁ በግራጫው ቀጠና ውስጥ ባለ ታላቅ ምሳሌነት ነው። የእሱ አስደናቂ ታሪክ በዓለም አቀፍ ደረጃ በሰፊው የታወቀው የስቲቨን ስፒልበርግ ባዘጋጀው በርካታ ኦስካር ሽልማቶችን ባገኘው ዘ ሸንደርሊን ሊስት የተሰኘው ታዋቂና እጅግ ያማረ ፊልም ላይ ታሪኩን ማየት ትችላላችሁ። ከጦርነቱ በኋላ በእስራኤል ሀገር ከፍተኛ ክብር የተሰጠው ሲሆን ጥቅምት 9 ቀን በ1974 ዓ.ም በጀርመን አርፏል። በፍላጎቱ መሰረት የቀብር ስነ ስርዓቱ የተፈጸመው በኢየሩሳሌም ጽዮን ተራራ ላይ ነው። ይህ የግራጫ ቀጠና በእያንዳንዳችን ግላዊ የስነ ልቦና ውስጥም አለ። ታዋቂው የስነ ልቦና ጠቢብ ካርል ያንግ እያንዳንዱ ሰው ወደ ውጭ የሚያሳየው ጥሩ ማንነት ፐርሶና እንዳለ ሁሉ በውስጡ የደበቀው የጥላ ማንነት ሻዶ እንዳለው ይናገራል። በጥላችን ውስጥ የምንፈራቸው፣ የምናፍርባቸው ወይንም በማህበረሰቡ አይቀበላቸውም ብለን የሸሸግናቸው ድብቅ ማንነቶቻችንና ስሜቶቻችን አሉ። ሰዎች ሁሉንም ነገር ጨለማ ወይም ብርሃን አድርገን ማየት የሚቀለንና የግራጫውን ቀጠና አስተዋይነት መቀበል የሚከብደን በሰው ልጅ ስነ ልቦና፣ ባዮሎጂና ማህበራዊ አወቃቀር ምክንያት በተፈጠረ ታላቅ ክፍተት ነው። ይህንንም ታላቅ ክፍተት የፈጠሩት እነዚህ ዋና ዋና ምክንያቶች ናቸው። የአንጎል ኃይል ቆጣቢነት ባህሪ ወይንም ኮግኒቲቭ ሌዚነስ መረጃዎችን በፍጥነትና በትንሽ ኃይል ለመተንተን ስለሚመርጥ ሰዎችን በቀላሉ መፈረጅ አእምሮን ከማሰብና ከማጨናነቅ ያሳርፏል ብሎ ማሰብ ነው።
ይህንን ሁኔታ የተረዳው ካርል ያንግ ሲመክረን ማሰብ ከባድ ነው፣ ለዚህ ነው ብዙ ሰዎች መፍረድን የሚመርጡት ይላል። ሙሉና ጤናማ ሰው መሆን የምንችለው ይህንን ጨለማ ማንነታችን ጨርሰን ለመደበቅ ስንሞክር አይደለም። ይልቁንም በጥላችን ላይ ብርሃንን በማብራት እውነታውን ተቀብለን ከበጎ ማንነታችን ጋር ስናዋህደውና በግራጫው ቀጠና ውስጥ ባለው አስተዋይነት ሚዛን ስንመላለስ ነው። ማህበራዊና ባህላዊ ተጽዕኖቻችን ሶሾ ካልቸራል ኢንፍሉዌንስ ከልጅነታችን ጀምሮ በምናያቸው ፊልሞች፣ ታሪኮችና ተረቶች ውስጥ ጀግናና ወንበዴን ለይተው ስለሚያሳዩ አእምሯችን አስቦ ተረድቶ ከመወሰን ይልቅ ጽንፈኝነት እንዲለማመድና ቶሎ እንድንወስን እንድንፈርድ የሚያደርገው አንዱ ምክንያት ይህ ነው። ሌላኛው ደግሞ ሌላውን ሰው ሙሉ ለሙሉ ተሳስቷል ብሎ መፈረጅ ለራሳችን የጽድቅና የኩራት ስሜት ወይም ሰልፍ ራይቸስነስ ስለሚሰጠን ውስጣዊ ድክመቶቻችን ወይንም በሻዶ ሰልፍ ለመደበቅ እንጠቀምበታለን። ጥንታዊ ጥበብና መንፈሳዊ ብስለት። መንፈሳዊ እውቅናና ብስለት የሚጀምረው እዚህ ጋር ነው። አንድ ሰው ራሱን ፍጹም ብርሃን ወይንም ትክክል አድርጎ ሲያስብ በትዕቢት የመውደቁ ድል ከፍተኛ ነው። የግራጫው ቀጠና እውነታ ግን የሰው ልጆች እውቀትና አቅም ምን ያህል ውሱን እንደሆነ ያስታውሰናል። ይህም በፈጣሪ ፊት ትህትናን እንድንላበስ ያደርገናል። ስለ መንፈሳዊነትና የሰብአዊ ድክመትን መቀበል accepting the human imperfection። መንፈሳዊ ሕይወት በስኬትና በውድቀት አሊያም በብርሃንና በጨለማ ሕግ ብቻ የሚመራ ቢሆን ኖሮ ባለማወቅ ለምንሰራው ስህተት ሁሉ እንኮነን ነበር። የግራጫው ቀጠና ፍልስፍና ግን ሰብአዊ ድክመቶቻችን አምነን እንድንቀበል ይረዳናል። ይህም ማለት ንስሐ እንደ መግባት ማለት ነው። ስህተቶች ለመንፈሳዊ ሕይወታችን እንደ መማሪያና ማንቂያ ደወል ያገለግላሉ። መልካም ምኞቶች ብቻቸውን በቂ እንዳልሆነ ይልቁንም ከመለኮታዊ ጥበብ ጋር መገናኘት እንደሚያስፈልግ ያስተምረናል። በአጠቃላይ የግራጫው ቀጠና መንፈሳዊ በረከት ሰብአዊ ድክመቶቻችንን አምነን በመቀበል ከራሳችን ሕሊና ኩነኔና የሰይጣንን ክስ ወጥተን ወደ መለኮታዊ ብርሃን ይበልጥ እንድንጠጋ የሚያደርግ መንፈሳዊ የብስለት መንገድ ነው። ስህተት ሊፈጠር እንደሚችል አውቀው ነገር ግን በታማኝነት በጥበብ ለመምራት መሞከር የግራጫው ቀጠና መንፈሳዊ ልምምድ ነው። በሰዎች ሕይወት ውስጥ ፍጹም ጥቁር ወይንም ፍጹም ነጭ ያልሆኑ ነገር ግን ጥልቅ ማመዛዘንና መለኮታዊ ጥበብ የሚጠይቁ ብዙ ክስተቶች አሉ። በጣም ግልጽ የሆኑ ምሳሌዎችን ለመውሰድ ያህል የንጉሥ ሰለሞን የፍርድ ታሪክና ውሳኔውን እናያለን። ሁለት እናቶች መካከል የተፈጠረ ክርክር ነው። በአንደኛ ነገሥት ምዕራፍ 3 ከቁጥር 16 እስከ 28 ይገኛል። ሁለት እናቶች በአንድ ቤት ይኖሩ ነበር። ሁለቱም ወንድ ልጆች ወለዱ። በአንድ ሌሊት አንዷ እናት በስህተት ሕፃኑን ተኝታበት ሞተ። ሁለቱም ሴቶች ሕያው የሆነውን ሕፃን የኔ ነው እየተባሉ መከራከር ጀመሩ። ፍርድም ይሰጣቸው ዘንድ ወደ ታላቁ ንጉሥ ወደ ጠቢቡ ሰለሞን ሄዱ። ጠቢቡ ሰለሞን ሁለት አማራጭን እንደ ሐሳብ አቅርቧል። የመጀመሪያው አማራጭ ጥቁር ወይም ነጭ የምንለው ነው። እንደ ደረቅ ሕግ ይህ ማለት 50-50% ለእናቶች ማከፋፈል ማለት ነው። ይህም ፍትህን አያረጋግጥም ነበር። ስለዚህ ጉዳዩ በጥቁርና ነጭ ምልከታ ብቻ የሚፈታ አልነበረም። ሁለተኛው አማራጭ ወይንም የግራጫው ቀጠና ጥበብ። ንጉሥ ሰለሞን ሕፃኑን ለመክፈል ያዘዘው በእውነት ሕፃኑን ለመግደል ሳይሆን በእናትን እውነተኛ ፍቅር ለመግለጥ ነበር። እውነተኛዋ እናት ልጇን ለማዳን ስትል ልጅን ለሌላዋ ስጣት ብላ በመማጸኗ የእውነት ፍቅር በእናትነት ተገለጠ። ለምን ይሄንን የግራጫው ቀጠና ምሳሌ ልታረገው ቻልክ ልትሉኝ ትችላላችሁ። ነገሩ እንዲህ ነው። ሰለሞን የወሰደው ውሳኔ በደረቅ ሕግ ሕፃኑን መክፈል ነው። ውጫዊ እይታው ወይም ውሳኔው ጭካኔ ቢመስልም ውሳኔው ዓላማ ግን እውነትን ፍለጋ ነበር። ታዲያ የእናንተ ሕይወትስ? በአብዛኛው በጥቁርና ነጭ ሕግጋት ነው የምትመሩት ወይንስ ግራጫውን ቀጠና ትፈልጉታላችሁ? በማካቬሊስ ፍልስፍና ትስማማላችሁ? ሐሳባችሁን በኮመንት ሴክሽን ውስጥ አሳውቁን። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ጥልቅ ፍልስፍናና ስነ ልቦናዊ ቪዲዮችን እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ በሌላ አስደናቂ ርዕስ እስክንገናኝ በብርሃንና በጨለማ መሃል ያለውን ሚዛን ጠብቁ።
እስከዛው ቸር ሰንብቱ።